ጸጉርሽን የቱንም ያህል እየተንከባከብሽው ግን ደግሞ በጣም እየደረቀ የሚያስቸግርሽ ከሆነ ይሄ ቪዲዮ ላንቺ ነው። በዚህ ቪዲዮ መንስኤውንና እንዴት መንከባከብ እንችላለን የሚለውን ነገር አብረን እናያለን። ሃይ ዳጊ ይባላለሁ። ወደ ቻናሌ እንኳን በደህና መጣችሁ። በመጀመሪያ ጸጉራችን በዋናነት እንዲደርቅ የሚያደርጉትን 3 መንስኤዎች አብረን እናያለን። አንደኛው በእሳት በተደጋጋሚ መሰራት ነው። ጸጉራችንን በእሳት በተደጋጋሚ በምንሰራበት ጊዜ በጣም እንዲደርቅ፣ አቅም እንዲያጣ፣ የተፈጥሮ ይዘቱን እንዲያጣ ያደርገዋል። ሁለተኛ ኬሚካል ትሪትመንት ነው። ይሄ ቀለም ጸጉርን ብሊች ማድረግ ማለት ነው። ይህም ጸጉራችንን በቀላሉ እንዲበጣጠስ፣ እንዲሰባበር፣ አቅም እንዲያጣ ከሚያደርገው መንስኤ አንዱ ነው። ሶስተኛው ደግሞ ጸጉራችንን ከታጠብን በኋላ በደንብ ሞይስቸራይዝ አለማድረግ ወይም ደግሞ ከታጠብን በኋላ በደንብ ትሪት አለማድረግ ነው። በተቻለ አቅም ከላይ የጠቀስኳቸው ማለትም በእሳት በተደጋጋሚ መሰራትና ኬሚካል ትሪትመንትን ባለመጠቀም የጸጉር ድርቀትን መከላከል እንችላለን። ዛሬ በደንብ ማውራት የምፈልገው ሶስተኛው ላይ ነው። በአግባቡ ሞይስቸራይዝ አለማድረግ። ብዙዎቻችን ሞይስቸራይዝ ያደረግን ይመስለናል፣ ግን በደንብ የተረዳ ነው አይመስለኝም፣ እኔ እንደማስበው ማለት ነው። ለዛ ነው ጸጉራችን የሚደርቀው። ደግሞ በጣም ቀላሉ ነገርም ይሄ ነው። ከታጠብን በኋላ ጸጉራችንን ትሪት ማድረግ በጣም ቀላል ነገር ነው፣ ግን በደንብ መረዳት ይኖርብናል። እንዴት አድርገን በደንብ ሞይስቸራይዝ ማድረግ እንችላለን የሚለውን። በመጀመሪያ በሃይድሬሽን እና በሞይስቸራይዚንግ መካከል ያለው ልዩነት እኒ ሃይድሬሽን ስንል ውሃ ወይም እርጥበትን ወደ ጸጉር ዘለላ ውስጥ ማስገባት ማለት ነው። ይህ ከምን ይጀምራል? ጸጉራችንን ከመታጠብ። ጸጉራችንን ስንታጠብ ውሃን ወደ ጸጉር ዘለላ ይገባል ማለት ነው። በተዘዋዋሪ እርጥበት ገባ ማለት ነው። ልክ አትክልትን ውሃ እንደማጠጣት ማለት ነው። ልክ አትክልት ውሃ ሲያጣ እንደሚደርቅ እንደሚረግፍ ሁሉ ጸጉራችንም ውሃ ሲያጣ ይደርቃል። ጸጉራችን ላይ የገባው እርጥበት ይዞ የሚያቆየው ነገር ከሌለ ጸጉራችን በጊዜ ሂደት ይደርቃል። የገባውን እርጥበት ይዞ እንዲቆይ የምናደርግበት መንገድ ደግሞ ሞይስቸራይዚንግ ይባላል። ይህ ፕሮሰስ ጸጉራችን እርጥብ እንዳለ እርጥበቱ እንዳይወጣ በኦይል ወይም ደግሞ ክሬም በመጠቀም መዝጋት ወይም ደግሞ ማገድ ማለት ነው። ሁለቱ መነጣጠል አይችሉም። ጸጉራችን ላይ እርጥበት ገባ እንዳይወጣ የሚይዘው ነገር ከሌለ ይወጣል፣ ጸጉራችን ይደርቃል፣ ይረግፋል። ሞይስቸራይዚንግም እንደዛው ነው። የደረቀ ጸጉር ላይ ቅባት ወይም ደግሞ ክሬም ማድረግ የነበረውን ድርቀት ይዞ እንዲቆይ ያደርገዋል እንጂ ምንም ጥቅም የለውም። በጊዜ ሂደት ጸጉራችን ይረግፋል፣ ይሰባበራል ማለት ነው። ለዛም ነው ብዙ ጊዜ በደረቀ ጸጉር ላይ ቅባት አትቀቡ ሲባል የምንሰማው። እንዴት ነው የሚሆነው? ጸጉራችንን እንደታጠብን ነው በእርጥቡ የጸጉር ቅባቶችን መቀባት ያለብን። የጸጉር ኦይሎች ወይም ክሬሞች ብቻቸውን ሞይስቸራይዝ አያደርጉም፣ እርጥበት ያስፈልጋል። በዚህ መልኩ ሞይስቸራይዝ ካረግን ጸጉራችን ሳይደርቅ ይቆያል። ካልደረቀ ደግሞ አይረግፍም፣ አይሰባበርም። ሁልጊዜ ይህንን ማስታወስ ነው ያለብን። እዚህ ጋር ጸጉሬን ታጥቤያለሁ፣ ግን ወደዚህ ስል ትንሽ ስለደረቀ ውሃ አደርግበታለሁ እርጥበት እንዲኖር ማለት ነው። የመጀመሪያው ስቴፕ ምንድነው የሚሆነው? ሊቪንግ ኮንዲሽነር ነው። ሊቪንግ ኮንዲሽነር ማለት ጸጉራችንን ከታጠብን በኋላ የምንቀባው አብዛኛውን ጊዜ ዋተር ቤዝድ የሆነ ፕሮዳክት ነው። ሊቪንግ ኮንዲሽነር ይባላል። እሱን አፕላይ እናደርጋለን። በነገራችን ላይ በሊቪንግ ኮንዲሽነር፣ በዲፕ ኮንዲሽነር እና በኖርማል መደበኛ ኮንዲሽነር መካከል ያለው ልዩነት እንድሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ ያሳውቁኝ። ግልጽ የሆነ ቪዲዮ ሰራላችኋለሁ። መጀመሪያ ሊቪንግ ኮንዲሽነሩን አደርጋለሁ እርጥብ በሆነ ጸጉሬ ላይ ማለት ነው። ለምን ይጠቅመኛል? ጸጉሬ እንዳይሰባበር፣ እንዳይረግፍ፣ ከውስጡ ያለው ሞይስቸር እንዳያጣ ይረዳኛል ማለት ነው። ውሃ ቤዝድ ስለሆነ ሊቪንግ ኮንዲሽነሩ በደንብ እሱን አዳርሼ ካበጠርኩት በኋላ ጸጉሬ ሙሉን ካዳረስኩት በኋላ የሚቀጥለው ስቴፕ ምንድነው የሚሆነው? ቅድም እንዳልኳችሁ የገባው እርጥበት እንዳይወጣ የሚዘጋው የሚቆልፈው ነገር ይፈልጋል። እሱ ምንድነው የምጠቀመው ማለት ነው? ኦይል እጠቀማለሁ። ለዛሬ የምጠቀመው ኦይል አልመንድ ኦይል ነው። ቀጠን ያለ ኦይል ነው። አልመንድ ወይም ደግሞ ሮዝመሪ ከሁለት አንዱ ነው አብዛኛውን ጊዜ የምጠቀመው። እሱን እጠቀምና ከላይ እስከታች ጸጉሬን በደንብ አድርጌ እቀባዋለሁ ማለት ነው። የገባው ነገር እንዳይወጣ፣ የገባው ሞይስቸር እንዳይወጣ ይሄ ኦይል ሎክ አድርጎ ይይዝልኛል ማለት ነው። ቅድም የቪዲዮ መጀመሪያ አካባቢ ላይ ታችሁ ከሆነ ጸጉሬን ስከፋፍለው ነበር 4 ቦታ። ይሄ ለምን ይጠቅማል? ፕሮዳክቱ በደንብ ሁሉም የጸጉር ፓርት ላይ እንዲዳረስ ይረዳዋል። ለኛም ፕሮሰሱን ቀላል ነው የሚያደርግልን። እንደዚህ ጸጉራችን 4 ቦታ አድርገን ስንቀባ አንደኛ እንዳልኩት ቅድም ሁሉም የጸጉር ፓርት ላይ ይደረሳል። ለኛም ቀላል ቶሎ እንድንጨርስም ይረዳናል ማለት ነው። ስለዚህ አንዱ ፓርት ላይ ሳደርግ ያያችሁኝን ስቴፕ ሁሉም የጸጉር ፓርት ላይ እደግመዋለሁ ማለት ነው። መጀመሪያ ሊቪንግ ኮንዲሽነር አደርጋለሁ፣
ከሊቪንግ ኮንዲሽነር በኋላ ደግሞ ኦይል እጠቀማለሁ ማለት ነው። እዚህ ጋር የፕሮዳክት አጠቃቀማችን እንደ ጸጉር ታይፓችን ይለያያል። የጸጉር ታይፕ ስል ሄር ፖሮሲቲ ማለት ነው። ይሄ ውሃንና ፕሮዳክትን ጸጉራችን የመቀበል አቅሙ ምን ያህል ነው የሚለውን ማለት ነው። እሱን ግልጽ ቪዲዮ እንድሰራላችሁ ከፈለጋችሁ ስለ ሄር ታይፖች ኮሜንት ሴክሽን ላይ ያሳውቁኝ፣ እሰራላችኋለሁ። የኔ ጸጉር ሎ ፖሮሲቲ ነው። ፕሮዳክትንና ቅባትን የጸጉር ፕሮዳክትና ውሃን በቀላሉ አይቀበልም። በጣም የጸጉር ዘለላ ላይ ያሉት ክፍተቶች በጣም የተጠጋጉ ናቸው። ውሃ ቶሎ አይገባውም ጸጉሬ ማለት ነው። እኔ ቀለል ያሉ ፕሮዳክቶችን ነው የምጠቀመው። እንደነገርኳችሁ ሊቪንግ ኮንዲሽነር ካረኩ በኋላ አልመንድ ኦይል ነው። አልመንድ ኦይል በይዘቱ ትንሽ ቀጠን ያለ ስለሆነ እሱን ነው የምጠቀመው፣ ወይም ደግሞ ሮዝመሪ እጠቀማለሁ ማለት ነው። በነገራችን ላይ አንድ ነገር እንድታስተውሉ የምፈልገው ግዴታ እኔ እዚህ ጋር የተጠቀምኩት የጸጉር ብራንድ ወይም ደግሞ የጸጉር ፕሮዳክት መሆን የለበትም። ለእናንተ የሚስማማችሁን ሊቪንግ ኮንዲሽነር፣ ለእናንተ የሚስማማችሁን ቅባት መርጣችሁ መሆን አለበት እንጂ ግዴታ እኔ እዚህ ጋር የተጠቀምኩት ካልሆነ ለውጥ አይመጣም ብላችሁ እንዳታስቡ። ስቴፑን ሚስ አታድርጉት እንጂ ሌላ ብራንድ መሆን ይችላል። ሌላ ብራንድ ሊቪንግ ኮንዲሽነር መሆን ይችላል። ሌላ ብራንድ ኦይል መሆን ይችላል። እናንተ የሚስማማችሁን ፕሮዳክት መርጣችሁ መጠቀም ነው ዋናው። ስቴፑን ሚስ አታርጉት። መጀመሪያ ጸጉር ማርጠብ፣ ጸጉር ከረጠበ በኋላ ሊቪንግ ኮንዲሽነር፣ ከዛ በኋላ ኦይል ወይም ደግሞ ክሬም፣ ለእናንተ የሚስማማችሁን ማለት ነው። ዋናው ስቴፑን አለመዝለላችሁ ነው። እንዳያችሁት ፕሮሰሱ በጣም ቀላል ግን ጸጉራችን እንዳይደርቅ ከባድ በጣም ወሳኝ የሆነ ሚና የሚጫወት ፕሮሰስ ነው። ስለዚህ ይሄንን ፓርት ወይም ደግሞ ጸጉራችንን ከታጠብን በኋላ ያለውን ፓርት በጣም በጥንቃቄና በዚህ መልኩ ቢሆን ጸጉራችን እንዳይደርቅ ይረዳዋል። እኔ ብዙ ጊዜ ጸጉሬ እንደዚህ ያደርግና 4 ቦታ ሰራዋለሁ፣ በማግስቱ ትዊስት ሰራዋለሁ። ካልሆነ ደግሞ የሰራውትን ቁጥርጥር ፈትቼው በጣም የሚያምር ከርል ነው የሚሆነው። እንደዛ ስታይል አደርገዋለሁ። ከዚህ ፕሮሰስ በኋላ ጸጉሬ ምንም ሳይደርቅ ለረጅም ጊዜ ይቆይልኛል ማለት ነው። እኔም አልነካካውም። 10 ጊዜ ጸጉር መነካካትም ችግር ስላለው አንድ ሞይስቸራይዝ ካረኩት በኋላ ለረጅም ጊዜ ይቆይልኛል። በመሃል አይቼው ጸጉሬ የመድረቅ ነገር ካሳየኝ ይሄንን ፕሮሰስ ደግመዋለሁ። በነገራችን ላይ እዚህ ጋር እንድታስተውሉ የምፈልገው ነገር 10 ጊዜ ሞይስቸራይዝ ማድረግም ችግር አለው። ሁሉም ነገር በልኩና በአግባቡ ነው መሆን ያለበት። ጸጉራችንን ከታጠብን በኋላ አንዴ ፕሮሰሱን እናደርግና ከዛ በኋላ በመሃል አይተነው ጸጉራችን ከደረቀ ነው እንጂ ይሄ 10 ጊዜ ውሃ ማድረግ፣ 10 ጊዜ ሊቪንግ ኮንዲሽነር፣ 10 ጊዜ ኦይል የሆነ ለውጥ ባንዴ ለውጥ ለማምጣት ብለን እንደዚህ ማድረግ የለብንም። ይሄ በሚሆን ጊዜ ጸጉራችን በጣም ዊክ ነው የሚሆነው፣ አቅም ያጣል። ይሄ ልክ እንደ ጨርቅ ነው የሚሆነው። የተፈጥሮ ይዘቱንም ይሄ ከርል ታይፑንም ሉዝ ሊያደርግ ይችላልና ይሄ በቃ አቅም ህይወት የሌለው አይነት ጸጉር ነው የሚሆንብንና ባልሆነ መልኩ ኦቨር በሆነ መልኩ ሞይስቸራይዝ ማድረግም የለብንም። ይሄን ነገር ሁልጊዜ ማስተዋል ይኖርብናል። ስለዚህ ጸጉራችንን በዚህ መልኩ ሞይስቸራይዝ በማድረግ የጸጉር ድርቀትን መከላከል እንችላለን ማለት ነው። ይሄ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። እንዲሁም ቪዲዮ ፖስት ሳረግ ቶሎ እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። ቪዲዮን እስከመጨረሻ ስላያችሁ ታመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።